ምላሻችን የህዝቡን የጀማውን ምላሽ ባጭር ጊዜ በመስጠቱ በጣም ከፍተኛ ምስጋናዬን አቀርባለሁ። አመሰግናለሁ። ሙሉ ስሜ ሀይረዲን ሐሰን እባላለሁ። የነስረ መስጊድ ከኮሚቴዎች ጋር ሆኜ ዋና አስተባባሪ ነኝ። የአዲስ አበባ መስተዳደር ከሰጠን በኋላ ወደ ሸገር ሲቲ ዞረ። ከሸገር ሲቲ አስተዳደር ጋር ደግሞ ስንነጋገር ቀኑና ሰዓቱን ጠብቆ ቦታው ተሰጠን። ኢንሻአላህ ያለው ወደፊት አህለል ኸይር ለመፈለግም ኢንሻአላህ ወደ ኋላ አንልም። ይሄ መስጊድ በቅድሚያ አዲስ አበባ ስር ነበር። አዲስ አበባ የነበሩት ሙስሊሞች ከአዲስ አበባ ከንቲባ ሁሉም ነገር ይሳካል። ከአዲስ አበባ ከንቲባ መሬቱን ተረክቦ ካርታ ሊሰጣቸው የአዲስ አበባ ካቢኔ ሁሉም ነገር ፈርሞ ካርታ ሊሰጣቸው ጫፍ ላይ ከደረሰ በኋላ ወደ ሸገር ስር ገብቷል።
أشهد أن محمدا رسول الله الله أكبر ሙሉ ስሜ ሀይረዲን ሐሰን እባላለሁ። የነስረ መስጊድ ከኮሚቴዎች ጋር ሆኜ ዋና አስተባባሪ ነኝ። ማሻአላህ መስጊዱን ያገኘነው ከአዲስ አበባ መስተዳደር ነው። ከአዲስ አበባ መስተዳደር ለመስጊድ ቦታውን እስላሙን መጥነው ቦታ ፈልጉ በምንባልበት ሰዓት ይሄን ቦታ አገኘን። የአዲስ አበባ መስተዳደር ከሰጠን በኋላ ወደ ሸገር ሲቲ ዞረ። ከሸገር ሲቲ አስተዳደር ጋር ደግሞ ስንነጋገር ቀኑና ሰዓቱን ጠብቆ ቦታው ተሰጠ። እኛ አሁን የምታየው የስራዎች መጀመሪያ አጥር ነው የምንሰራው። የተስማማኑም አጥር ተሰርቶ ከሸገር ሲቲ አስተዳደር ጋር አጥሩን ከሰራነው በኋላ ስታንዳርዱን የጠበቀ ቢያንስ ከ6 በላይ የሆነ ፎቅ ያለው መስጊድ ለመስራት ከሸገር ሲቲ ጋር ተነጋግረናል። እሱ በሂደት የሚሰራ ስራ ስለሆነ ለጊዜ አሁን የአጥሩን ስራ እየሰራን ነው። እኔ የማስተላልፈው መልእክት ቢኖር ቢስሚላህ አልሐምዱሊላህ አላህ ለዚህ ላበቃን ለዚህ ቀን ምስጋናዬን ለአላህ በከፍተኛ ሁኔታ መግለጽ ፈልጋለሁ። አልሐምዱሊላህ ዛሬ ሁለተኛ ጁምዓችን ነው። ይሄ ጁምዓ ከዛሬ 20 ዓመት በፊት ጀምሮ አካባቢው ጀማዓ የጠማው ሲፈልገው የነበረ እድል ነው እና ይሄን እድል ለማግኘት መጀመሪያ አላህን እናመሰግናለን። አልሐምዱሊላህ ረቢል ዓለሚን። በማስቀጠል ከኛ በፊት ከላይ ያሉ የሸገር መጅሊስ አመራሮች ሸገር ከተማ ላይ ከዚህ ከአካባቢ ኮሚቴ ጋር በመሆን የህዝቡን ችግር በማወቅ በማየት በፀሐይ በዝናብ የነበረውን እንግልት በማየት እነሱም ራሳቸውን በአካል መጥቶ በማየት ይሄን ችግራችንን እንዲፈታ ማድረግ በመቻላቸውና ለዚህ እድል ስላበቁን እነሱንም እናመሰግናለን። በቀጣይ ደግሞ እነዚህን ትላልቅ ሰዎችን ከፊት ለፊት በማድረግ እኛም በአካባቢያችን ህብረተሰቡን በማነቃነቅ ስማርት የሸገር ከተማ ፕላን መሰረት ያደረገ ቅድም አሊሞቻችን ሲገልጹት እንደነበረው ትልቅ መስጊድ ለመስራት ህብረተሰቡን በማነቃነቅ በቀጣይ ኮሚቴውም ይሄንን ስኬት ለማሳካት በቁርጠኝነት የሚሰራ መሆኑን ለመግለጽ ነው። አመሰግናለሁ። ይህን ካልኩ በኋላ ግን እጅግ በጣም የሚገርምና የሚደንቅን ባህሪ ለመግለጽ ያህል አላህ Subhanahu Wa Ta'ala አቅም እንዳለው ያየንበት ቦታ ይህ መስጊድ ነው ብዬ መናገር እችላለሁ። ይህ መስጊድ ለረጅም ጊዜ በዚህ ቦታ ላይ ጊዜ ሳንቆጥብ ጉልበት ሳንቆጥብ ገንዘብ ሳንቆጥብ ስለፋበት ነበረ። ነገር ግን በተለያዩ አይነት አካሎች በተለያዩ አይነት እምነት ተከታዮች ይህን ቦታ ለማግኘት ከፍተኛ ችግር ፈጥሮብን ነበረ። ሆኖም ግን አሁን እድሜ ለሸገር መጅሊስ ተባብሮን በ3 ዓመት ቆይታ ረጅም ልፋትና ድካም በኋላ ይህንን መስጊድ 1950 ካሪ ሜትር የሆነውን ሊያውም በጣም ወሳኝ ቦታ የሆነ አስፋልት ዳር ከፊትም ከኋላም አስፋልት የሆነ ቦታ ላይ በማግኘታችን እጅግ በጣም ደስተኞች ነን። እጅግ በጣም አመስጋኞችም ነን። መጀመሪያ አላህን እናመሰግናለን። ቀጥለን ደግሞ የሸገር እስልምና ጉዳዮች ቢሮን አበክረን እናመሰግናለን። እንግዲህ አሁን የምንገኘው በጀሞ 2 በቅርቡ በተሰጠን መሬት ላይ ነው። የመስጂድ መሬት ይሄ መሬት የተገኘው እንደው በቀላሉ አይደለም። ከ3 ዓመት በላይ በተደረገው ትልቅ ተጋድሎና መስዋዕት ተከፍሎበት ነው የተገኘው። ይሄ መሬት የሸገር መጅሊስ ከመቋቋሙ በፊት አዲስ አበባ ስር ነበር። አዲስ አበባ የነበሩት ሙስሊሞች ከአዲስ አበባ ከንቲባ መሬቱን ተረክቦ ካርታ ሊሰጣቸው የአዲስ አበባ ካቢኔ በሁሉም ነገር ፈርሞ ካርታ ሊሰጣቸው ጫፍ ላይ ከደረሰ በኋላ ወደ ሸገር ስር ገብቷል ወይ ደግሞ ኦሮሚያ ስር ገባ መሬቱ። ከዛ በኋላ ሸገር ስር ሲገባ ይሄ ነገር መሬታችን ነው ብለን የፉሪ ክፍለ ከተማ የመሬት አስተዳደር አሳወቅናቸው። ከዛ በኋላ እንሰጣቸዋለን እያሉ የኛን ጉዳይ ትቶ
ወደ ራሳቸው መሬቱ ባዶ ነው ብሎ እንግዲህ ሙስሊሞች የያዙት መሬት ባዶ ነው ብሎ የራሳቸውን ፕሮጀክት ሊሰሩበት 2 ጊዜ ግንባታ ተጀምሮበት ነበር። ሁለቱንም ጊዜ እኛ ለሸገር ከንቲባ በማመልከት አስቆሞልናል። እንግዲህ ልብ በሉ የመንግስት ልማት ማለት ነው፣ የግል አይደለም። የመንግስት ግንባታ አስቆሞልን እስከዛሬ ድረስ ታገሱ ቆዩ እንሰጣቸዋለን እያለ እንግዲህ ይሄም መሬት ዛሬ ከሌሎች መሬቶች ጋር በሸገር ውስጥ ወደ 8 ቦታዎች ተሰጥቶናል። ከኦሮሚያ መጅሊስ የቢሮ መገንቢያ ጋር አንድ ላይ 9 መሬቶች ናቸው። ሰፋፊ መሬቶች አገኝተናል እና እነዚያውን የተሰጡን የመስጂድ መሬቶች ደረጃቸውን የጠበቁ ከሸገር ስማርት ሲቲ ጋር ከዘመናዊ ከተማ ጋር የሚስማማ መስጂድ እንድንገነባ ነው የተሰጠን።